ቅዱሳን በዓለም ዙሪያ ያላችሁ ኤርትራና ኢትዮጵያኖች ደህና ናችሁ ወይ? እግዚአብሔር ይመስገን። ጌታ የተመሰገነ የተባረከ ይሁን። ወንድማችሁ ወንጌላዊ አብርሃም ወርቁ ነኝ። ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። ጌታ የተመሰገነ የተባረከ ይሁን። ዛሬ ከአንድ ቀን በፊት ወደ እናንተ ቪዲዮ ልልክ ስል ኔትወርኩ በጣም አስቸጋሪ ስለነበረ ያው እንትን አላለም። ግን ዛሬ ያው እግዚአብሔር ረድቶ ደግሞ ኔትወርክ ትንሽ እንትን አድርጎ ቪዲዮ ተልኳል። እግዚአብሔር ይባረክ። እግዚአብሔር እጅግ አድርገን እናመሰግናለን። ሌላ አገራት በሙሉ በስደት ምድር ያላችሁ ቅዱሳን ደህና ናችሁ ወይ? እግዚአብሔር የተመሰገነን። በአረብ ሀገር፣ ሳውዝ አፍሪካ፣ ኢትዮጵያ ውስጥ፣ ካናዳ፣ አሜሪካ፣ ቱርክ፣ እንደገና አውሮፓ፣ የተለያዩ ሀገራትን አውስትራሊያ ያላችሁ ወንድሞች ናችሁ በጌታ ወንድሞች ደህና ናችሁ ወይ? እግዚአብሔር የተመሰገነን። ጌታ ይባረክ። ዛሬ የእግዚአብሔር ቃል ከእናንተ ጋር ልመለከት ወይ የእግዚአብሔር ቃል ላይ ያሰብኩት ቃል ዛሬ ልንማር ያሰብኩት የእግዚአብሔር ቃል ዘፍጥረት ምዕራፍ 25 ቁጥር ከ27 እስከ 31 ያለው ነው። እግዚአብሔር የተመሰገነ። 34 ያለውን ይቅርታ። ብላቴናው አደገ፣ ኤሳውን አደን የሚያደን የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ፣ በድንኳኑ ይቀመጥ ነበረ። ይስሐቅም ኤሳውን ይወዶ ነበረ፣ ካደነው ይበላ ነበረና። ርብቃ ግን ያዕቆብን ትወዶ ነበረች። ያዕቆብ ግን ወጥ ሰራ፣ ኤሳውም ደከመ፣ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቆየ ወጥ ግን አብላኝ አለው። እጅግም ደክሜያለሁና አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርና ሽጥልኝ አለው። ያዕቆብ ኤሳውም እነሆም እኔ ልሞት ነኝ፣ ይቺ ብኩርና ለእኔ ምን ናት አለው። ያዕቆብም እስከ መጀመሪያ ማልልኝ አለው። ማለለት። ብኩርናውን ለያዕቆብ ሸጠው። ያዕቆብን ለኤሳው እንጀራና የምስር ወጥም ሰጠው። በላ፣ ጠጣ፣ ተነስቶ ሄደ። እንዲሁም ኤሳው ብኩርናውን አቃለላት። በዚህ ቦታ ላይ የእግዚአብሔር ቃል የምንመለከተው የመልእክቱ ርዕስ እንዲህ በሚል ነው፣ ብኩርናን አትሽጥ በሚል ነው። እግዚአብሔር የሰጠን ብኩርና አትሽጥ። እዚህ ቦታ ላይ የእግዚአብሔር ቃል የምንመለከተው ኤሳውን እናያለን፣ ያዕቆብን እንመለከታለን። የእነሱ አባት ደግሞ ይስሐቅን እናያለን። ይስሐቅ አብርሃም ይስሐቅን ወለደ። ይስሐቅ ደግሞ ያዕቆብንም ኤሳን ወለደ ይላል መጽሐፍ ቅዱስ ቦታ ላይ ስናገር። እግዚአብሔር ቃል እንደምናገር ይስሐቅ ከርብቃ እነዚህ ሁለቱ መንትያ ልጆችን ከመውለዳቸው በፊት ግን መጽሐፍ እንደምናገር እናታቸው መካን እንደሆነች መውለድ እንዳልቻለች፣ ይስሐቅ ደግሞ መታ ልጅ ስጠኝ ብላ እንዳስጨነቀችና እሱ ደግሞ ወደ እግዚአብሔር ጸለው መካንነቷ ሁሉ አጠቃላይ እንደተሰበር እንደወለደች እግዚአብሔር እንደረዳት እንደ እግዚአብሔር ቃል እዚህ ቦታ ላይ የምናገረው ይሄ ነው። ሁለት ህዝቦች ባንቺ ማፀን ውስጥ አሉ፣ ሁለቱም ይገፋፋሉ፣ ሁለቱም ህዝብ ናቸው ብሎ ታላቁ ለታናሹ ይገዛል ብሎ እግዚአብሔር በትንቢት መልክ ለነሱ አስተላልፎ ወይ ተናግሮ ነበረ። የእግዚአብሔር ቃል እንደምናገር ያዕቆብ ከዛ በኋላ መጀመሪያ ኤሳ ወጣ ይላል። ኤሳ ከወጣ በኋላ የኤሳን ተረከዝ ይዞ ያዕቆብ ወጣ ወይ ተወለደ ይላል እግዚአብሔር ቃል። ወጣ ወይ ተወለደ ይላል። ከዛ በኋላ እንደ ማንኛ ሰው እነዚህ ልጆች አደጉ ይላል። ሁለቱም አደጉ። ኤሳም አደገ፣ ያዕቆብም አደገ ይላል እግዚአብሔር ቃል ሲናገር። ሁለቱም አደገ።
ኤሳው የአደን ሰው እንደሆነ ያዕቆብ ደግሞ የቤት ሰው እንደሆነ መጽሐፍ ቅዱስ ይናገራል። እናትየው ኤሳን አትወደው ነበር፣ ያዕቆብን ትወድ እንደነበረ የእግዚአብሔር ቃል ይናገራል። አባትየው ደግሞ ኤሳን እንደሚወድ ኤሳ የአደን ሰው እንደሆነ ባደነ ቁጥር አደን ያደነ ግን አባቱን እንደሚያበላ እንደሚያስተስት አባቱን ሁሉ ጊዜ አጠቃላይ ሰርፕራይዝ እንደሚያደርግ ሁሉ ጊዜ እንደሚያስተስት የእግዚአብሔር ቃል ይናገራል። ከዚህ የተነሳ ግን ይስሐቅ ግን ያዕቆብን ይወዶ ነበር ይላል። ይስሐቅ ያዕቆብን ይወዶ ማነው ኤሳን ይወዶ ነበር ይላል። ይቅርታ ኤሳን ይወዶ ነበር ይላል። እናትየው ደግሞ ያዕቆብን ትወዶ ነበር ይላል። መጽሐፍ ቅዱስ ሲናገር ያዕቆብን ትወዶ ነበር ይላል። የእግዚአብሔር ቃል እዚህ ቦታ ሲናገር ከዛ ከአደን ከመጣ በኋላ አደን አድኖ ሲመጣ ወይ በዛ ቀን አደን አላገኘም። ሄዶ በረሃ ላይ ዞረ ብዙ ቦታ ዞሮ ከከተማ ሲመጣ ከበረሃ ሲመጣ ምንም አደን ሳያድን መጣ። ደከመ። ከውጭ ሲገባ ደክሞታል፣ እርቦታል። ነገር ግን በጣም እርቦ ነበር፣ ደክሞ ነበር። ያዕቆብ ደግሞ ምስር ወጥ እየሰራ ድንገት መጣና ገባ። ከገባ በኋላ እንደዛ አለ፣ ከዚህ ከሚበላ ወጥ ስጠኝ እበላለሁ፣ እንዲበላ ግን እንዳርግልኝ ለኔ ወጥ ስጥልኝ ብሎ ስለው እንዳለው ወጥ ትፈልጋለህ? አዎ። እንድሰጥ ትፈልጋለህ? አዎ። መጀመሪያ ግን ብኩርናን ሽጥልኝ አለው። የማይጠየቅ ጥያቄ ከባድ ጥያቄ ነው። ብኩርና ሽጥልኝ፣ ክብርን ሽጥልኝ፣ ማንነትን ሽጥልኝ። ለሚጠፋው ነገር በሚያልፈው ነገር ግን ሽጥልኝ። ብኩርና ሽጥልኝ፣ ከፍታን ሽጥልኝ። በሚጠፋ ነገር ግን ቀይርልኝ፣ በሚያልፈው ነገር ግን ለውጥልኝ፣ ሽጥልኝ አለው። ከዛም እርቦ ስለነበረ እሱ እንደዛ አለ፣ ችግር የለም ነገር ግን እሸጣለሁ፣ አንተ ግን ስጥ፣ ምን ችግር የለም እሸጣለሁ አለ። ሸጠው። ያዕቆብ በጣም ተጠራጣሪ ስለነበረ እስቲ ማልልኝ አለው። ማለለት፣ ደስ ብሎት ማለለት። በጣም የገረመኝ መጽሐፍ ቅዱስ ቦታ ላይ የምናገረው ኤሳው ይላል፣ እቺ ብኩርና ለኔ ምኔ ናት? ራብን ማታስመልስ ከሆነ ከራብ ማታድን ከሆነ ስርብ ለኔ ግን መልካምና ምግብ ማትሆን ከሆነ እቺ ብኩርና ለኔ ምኔ ናት? እንዱ ምን አለ ይላል፣ አቃልላት። ምኗን? ብኩርናውን አቃልላት። በራብ ምክንያት ስርብ ራእይን የሚሸጥ ስርብ ምውነታን አይተ ዙራን አይተ ራእይን ህልምን እግዚአብሔር ባንተ ውስጥ ያስቀመጠው ክብር፣ እግዚአብሔር ባንተ ውስጥ ያመጣው ጸጋ፣ እግዚአብሔር ባንተ ውስጥ ያለው ከፍታ፣ እግዚአብሔር ባንተ ውስጥ ያለው ራእይ የሚሸጥ ወንድሜ ሆይ ብኩርናን አትሽጥ፣ ትቀላለህ። አቃልሎ ይላል መጽሐፍ ቅዱስ ሌላ ቦታ ላይ ሮሜ ላይ ሲናገር ኤሳን ጠላው ያዕቆብን ወደድኩ አለ። ምክንያቱም ኤሳው የአቋም ሰው አይደለም። ኤሳ በአቋም ላይ የሚጸና ሰው አይደለም። ባገኘው አጋጣሚ ብኩርናን፣ ማንነቱን፣ ጸጋውን፣ ራእዩን፣ ህልሙን ሸጦ የሚሄድ ሰው ነው። ጥሩን ጥሎ የሚሄድ ሰው ነው። በገንዘብ የሚቀየር ሰው ነው። በገንዘብ ጥሎ የሚሄድ ነው። በገንዘብ ሸጦ ምንም አይነት ለኔ ዋጋ የለም ብሎ ጥሎ የሚሄድ ሰው ነው። አንተ በራብ ምክንያት እግዚአብሔር ጠርቶኛል፣ እግዚአብሔር በላይ ጠርቶኛል፣ በነቢያት ጠርቶኛል፣ እግዚአብሔር በነብይ በህልም ጠርቶኛል፣ በትንቢት ጠርቶኛል፣ በቃል ጠርቶኛል፣ እግዚአብሔር ተናግሮኛል። ሰው ስላልተቀበለ፣ ቤተክርስቲያን ስላልተቀበለች፣ ሰዎች ስላልተቀበሉ፣ ነገር ግን ሰዎች ባንቺ ውስጥ ባንተ ውስጥ አለው ስላልተቀበለ ለኔ ምን አደረግላ ብለህ ተስፋ በመቁረጥ ራእይን አትሽጥ፣ ብኩርናን አትሽጥ፣ ብኩርናን አትሽጥ፣ ብኩርናን አትሽጥ። የሚያታልል ነገር ስመጣ፣ አታላይ ነገር ስመጣ፣ የሚያባብል ነገር ስመጣ፣ በነገሮችን የሚያስጥል ነገር ስመጣ፣ በጊዜያዊ ነገር በጊዜያዊ ነገር ማንነትን ከእግዚአብሔር ተቀበልከው እውነትን
አትሽጥ። ከእግዚአብሔር የተቀበልከው ከፍታ፣ ከእግዚአብሔር የተቀበልከው ክብር፣ ከእግዚአብሔር የተቀበልከው ጸጋ፣ ከእግዚአብሔር የተቀበልከው ራዕይ፣ ከእግዚአብሔር የተቀበልከው ህልም አትሽጥ። ዛሬ በቤተ ክርስቲያን ዙሪያም ሆነ በየትኛውም አቅጣጫ ሰዎች ዛሬ ምን ያደርጉታል? የእግዚአብሔር የሰጠው እግዚአብሔር ጠራኝ፣ እግዚአብሔር እኮ ጠርቶኛል፣ እግዚአብሔር ጠራኝ፣ እግዚአብሔር እንዲያረኝ ብሎ ይሉና ከጊዜ በኋላ ግን ራያቸውም ጥራቸው ትላንትና እግዚአብሔር ጠርቶኛል ብሎ ጸንቶ ከመቆም ስፍራ በመልቀቅ በተለያየ ነገር ግን ብኩርናቸውን አቃሎ፣ በዝሙት አቃሎ፣ በገንዘብ አቃሎ፣ በጥቅማ ጥቅም አቃሎ መንገድ ላይ ተጣሎ፣ ጎዳና ላይ ወጦም ጠላት ያዋረዳቸው፣ ጠላት እንዲያስናቃቸው፣ ጠላት ጸጋቸው ያስጣላቸው፣ ጠላት ቅባታቸውን ያስጣላቸው፣ ጠላት ክብራቸውን ያስጣላቸው ብዙ ሰዎች በየጓዳ አሉ። ወንድሜ ሆይ በዚህ ቪዲዮ የምትከታተል በዓለም ዙሪያ አለ፣ በውጭ ሀገር ያለ ነገር ግን እዛ ሄደ ሁኔታዎች ባለመመቻቸት ብኩርናን ሸጠ ቢሆን እግዚአብሔር እንዲላል ወደ ቀደመው መንገድ ተመለስ። አውሮፓ ያለ፣ አሜሪካ ያለ፣ አንተ ካናዳ ላይ፣ አውሮፓ ላይ፣ ቱርክ ላይ፣ አረብ ላይ ወንድሞችና እህቶች እግዚአብሔር ጠርቷችሁ ያላችሁ ራዕይ በውስጣችሁ አስቀመጣችሁ ሰዎች በማይመች ሁኔታ ውስጥ ከሆናችሁ ብኩርና ምን ታረግልህ ብለው ለጊዜያዊ የሸጣችሁ ነገር ለሚያልፈው ነገር ግን የጣላችሁና የሸጣችሁ ሰዎች እግዚአብሔር እንዲላችኋል ወደ ቀደመው መንገድ ተመለስ፣ ወደ ጠራው ጥሪ ተመለስ። አይዞ ባይ በዙሪያ ላይ አይዞ ምን ወንድም በዙሪያ ላይ አይዞ ምን እህት በዙሪያ ላይ ካለ መኖር የተነሳ አይዞ ወንድም አይዞ እህት አይዞ እህት ከማለት እኔ ጸልላለሁ አይዞ በማለት ማንም አጠገብ ላይ ዘመድ ቤተሰብ ማንም የሚረዳ የለም ብላችሁ ብኩርናችሁ የጣላችሁ በጊዜያዊ ነገር የጣላችሁ አጠገባችሁ አፕሪሼት የሚያደርግ አይዞ በርታ ምን እጸልላለሁ በርታ በማለት ተስፋ በመቁረጥ ግራ በመጋባት ብኩርና ጣላቸው እግዚአብሔር እንዲላችኋል ወደ ቦታችሁ ተመለሱ፣ ወደ ስፍራችሁ ተመለሱ። መጽሐፍ ቅዱስ ሰዎች ሲናገር እንዲሉታል ያዕቆብን አታላይ ይሉታል። ወንድሙን አታለለው፣ አባትየውን አታለለው፣ ወንድሙን አታሎታል፣ አባቱን አታሎታል። በምስር ወጥ በሚጠፋ ነገር ለምን ራስን ትሸጣለህ? በሚጠፋ ነገር ለሚያልፈው ነገር ለምን ራስን ትቀይራለህ? ነገር ለሚረሳው ነገር ለምን ራስን ትቀይራለህ? ለምን ራስን አሳልፈህ ትሰጣለህ? ከሰማይ ለተቀበልከው እውነት ለምን በምድር ላለው ነገር ለሚጠፋው ነገር ለምን ትቀይራለህ? ራእይ በሚስት አይቀየርም፣ ራእይ በባል አይቀየርም፣ ራእይ በልጅ አይቀየርም፣ ራእይ በየትኛ ነገር በጥቅማ ጥቅም በቤተሰብ እናት አባት ወንድም እህት አይቀየርም። ምክንያቱም እግዚአብሔር ራእይ በውስጥ ሲያስቀምጥ፣ እግዚአብሔር በውስጥ ጥሪ ጸጋ ሲያስቀምጥ በሀደራ መልክ ነው። ይሄ በውስጥ ያስቀመጠው ሀደራ አንድ ቀን እግዚአብሔር ይጠይቃል፣ አንድ ቀን እግዚአብሔር ይጠይቀሻል። ለሚጠፋው ነገር ግን የከበረ ነገር የጣላቸው፣ ለሚጠፋው ነገር ግን እግዚአብሔር የሰጠው ነገር የጣላቸው ዛሬ ነገር እናንተ እነግራችኋለሁ ወንድሞቼና እህቶቼ እግዚአብሔር የእንደገና አምላክ ስለሆነ፣ እግዚአብሔር እንደገና አምላክ ስለሆነ፣ መሐሪ አምላክ ስለሆነ፣ ይቅር ባይ አምላክ ስለሆነ፣ ቸር አምላክ ስለሆነ፣ ደግ አምላክ ስለሆነ፣ የወደቀው የሚያነሳ አምላክ ስለሆነ፣ የሚራራ አምላክ ስለሆነ እግዚአብሔር በብዙ አቅጣጫ ነገር የሚያስጥል መጥፎ ጓደኛ ቢሆን ራእይ የሚያስጥል ቢሆን ውሸታሞች ቢሆን ሐሰተኞች ቢሆን አመፀኞች ቢሆን ነግሬሃለሁ፣ ጨክነህ ቁም፣ ብኩርናን አትሽጥ። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር አይጥልም። እግዚአብሔርን አስከብረህ እግዚአብሔርን አክብረህ አትጠፋም፣ አትወርቅም። ለእግዚአብሔር ኖረህ እግዚአብሔር በስውርም በግልጽም ለእግዚአብሔር ኖረህ እግዚአብሔር ለጠላት አሳልፎ አይሰጥም።
ነገር ግን በሐሰተኛ ወንድሞች በውሸታም ወንድሞች በገንዘብ በመግዛት ራእይ ሊያስጥል ብኩርና ሊያስጥል በጥቅማ ጥቅም ብኩርናን ራእይ ሊያስጥሉ ለሚመጡ በምስር ወጥ አንተ ሊቀይሩ ለሚመጡ ለኔ ካልተነበክ ትንቢት ካልተናገር ይሄን አይል ገንዘብ 10,000 ገንዘብ 5,000 እንዲህ ካላረክ ብለው ብኩርና ሊያስጥሉ ሲመጡ ወግድ እባክህ እኔ የጠራ የታመነ ነው ብለህ መልስ ስጠው። እግዚአብሔር በሰነፍ ልጅ አይከብርም። እግዚአብሔር በሰነፍ አገልጋይ አይከብርም። ዛሬ ብዙዎች ራቸውን ጸጋቸውን የጣሉት እንደዚህ ነው። ብኩርናቸው በምስር ወጥ የቀየሩ ብዙዎች አሉ። ብኩርናቸው በሚያልፈው ነገር የቀየሩ ብኩርናቸውን ክብራቸውን እግዚአብሔር የሰጣቸው አጀንዳቸውን እግዚአብሔር የሰጣቸው ራቸውን እግዚአብሔር የሰጣቸው ጸጋቸውን ነገ ለሚሆነው ነገር ግን ቀይሮ በየመንደሩ ዛሬ ቀሩ። ትላንትና ወጣ ሲባል ነገር ግን መንደር ላይ የቀሩ ብዙዎች አሉ። አንድ አባባል አለ። የት ይደርሳል የተባለች ጥጃ ቀራ ተገኘች። የት ይደርሳለች የተባለ ጥጃ ቀራ ተገኘች። የት ይደርሳል የተባለው አገልጋይ፣ የት ይደርሳል የተባለው ነብይ፣ የት ይደርሳል የተባለ ወንጌላዊ፣ የት ይደርሳል የተባለ አስተማሪ፣ የት ይደርሳል የተባለ ፓስተር፣ የት ይደርሳል የተባለ ወንድሞችና ወጣቶች፣ የት ይደርሳል የተባለ ምሁራን ዛሬ ወደ መንደር ላይ ወደቁበት ብኩርናቸውን በመጣል ነው። ብኩርናን በመጣል ነው። ብኩርናን በሚያስጥል ነገር ላይ ተጠንቀቅ ወንድሜ። ብኩርናን በሚያስጥል ነገር ላይ ጥንቃቄ ውሰድ። ብኩርናን በሚያስጥል ነገር ላይ ራስን ጠብቅ። አሳልፈ ራስን አትስጥ። ስለዚህ ያዕቆብ ብኩርናን በምስር ወጥ ገዛ ይላል። ዛሬ በገንዘባቸው አንተ ሊገዙ የሚፈልጉ ዛሬ በገንዘባቸው ራእይን ጸጋን መግዛት የሚፈልጉ ዛሬ በገንዘባቸው በሀብታቸው በንብረታቸው በማንነታቸው ማንነትን መግዛት የሚፈልጉ ጸጋን መግዛት የሚፈልጉ ከጊዜ በኋላ ነገር ግን ብኩርና ከጣልኮ በኋላ ተመልሶ ጠላት ሆኖ ሊዋጉ ሊያሳድዱ የሚፈልጉ ትናንትና የእግዚአብሔር ሰው ትናንትና የእግዚአብሔር ሴት ትናንትና አንተ እግዚአብሔር ባሪያ የሚሉ ተመልሶ አንተን ግን ለዘላለም እንዳትነሳ አድርጎ እንዳይጥሉ የጠራ እግዚአብሔር ዓይንን አንስተህ ነገር ግን የጊዜው ጨለማ የጊዜው ተስፋ መቁረጥ የጊዜው ማጣት ልብስ ልታጣት የሚበላ ልታጣት ትችላለህ። ስትጠራ ብዙ ነገር አሳልፈህ ብዙ ነገር ላይ ግራ ገብተህ ብዙ ነገር ላይ በሚያልፈው በቀላል ለሆነ ነገር ላይ ቀለል ባለው ነገር ላይ ነገር ለምስቆ ነገር ላይ ነገር ለሚያልፈው ነገር ላይ መጥቶ ነገር ሊያስጥሉ ሲፈልግ ዞር በል። የጠራኝ የታመነ ነው ብለህ ተናገር። የጠራኝ የታመነ ነው ብለህ ተናገር። ውሸታም ሰዎች ሲመጡ ሊያታልሉ ሲመጡ ያዕቆብ በምስር ወጥ እንዳታለለው ያዕቆብ በምስር ወጥ ብኩርና እንደወሰደው እንደዛ ነው። አንዳንዱ ሰዎች ሀብታሞች በገንዘባቸው በእንትናቸው እንዲህ በማድረግ ሊያታልሉ ሲመጡ አይሸጥም ብኩርና በል። ጸጋ በገንዘብ አይሸጥም በለ። ብኩርና በገንዘብ አይሸጥም በለ። ክብር በገንዘብ አይሸጥም በለ። እውነት በገንዘብ አይሸጥም በለ። እግዚአብሔር በገንዘብ አይሸጥም በለ። ጌታ ኢየሱስ አይሸጥም በለ። እውነት አይሸጥም፣ ቅባት አይሸጥም፣ ጸሎት አይሸጥም ብሎ እግዚአብሔር ባንተው ሲያስቀምጠው ነገር ግን በዚህ የሚመጣ ነገር ዘመንን መጨረሻ ጥሩ አያደርግም። ምክንያቱም የኤሳው መጨረሻ ጥሩ ስላልሆነ ኤሳው መጨረሻው ጥሩ አይደለም። ብኩርና ስለጣለ ኤሳ ጥሩ አይደለም። ዛሬ ብኩርናችሁን አስጥሎ ስፍራ ሊያስለቅቋችሁ በተለያየ መንገድ ብኩርናችሁን አሽጦ ብኩርናችሁን አስጥሎ ስፍራ የሚያስለቅቋችሁ ሰዎች ተጨነቃችሁ ሰዎች በቤተ ክርስቲያን በተለያየ መንገድ በዛ ስትገቡ ብኩርናን ካልሸጥክ ብኩርናን ካላረክ ብሎ በተለያየ መንገድ ለሚሉ ሰዎች ጥንቃቄ ውሰዱ። እግዚአብሔር ባንተው ሲያስቀምጠው ጽንስ እግዚአብሔር ባንተው ሲያስቀምጠው ራእይ እግዚአብሔር ባንተው ሲያለገው ነገር በጊዜው በሰዓት በሰላም ይወለዳል። ይሄ ግን በክብር የጠበቅከው ነገር ግን ነገ ክብር ይዞ ይመጣል። ክብር ካሳጣው ግን ክብር ለዘላለም አይኖርም። ይሄን ግን እወቅ። ብኩርናን ጠብቅ።
አንድ ሴት እርጉዝ ከሆነች ለዛ ለውስጥ ላለው ጽንስ ካልተጠነቀቀች ለጽንሱም ለሷም አደጋ ነው። ነገር ግን በውስጧ ያለው ጽንስ ባንከባከበችና በጠበቀችው ልክ ነው በወሩና በሰዓት ያ ጽንስ የሚወለደው ጤናማ ልጅ የምታቅፈው። ነገር ግን ለዛ ጽንስ ባትጠነቀቅ ማንም አይጠነቀቅላሽ፣ ማንም አይጠነቀቅላት። ይህ ብቻ አይደለም። ይህ ውስጥ ያለው ጽንስ ሲጀመር በመጀመሪያ ላይ በጣም ብዙ ልፋት ሊያቀለሽልሻት ይችላል፣ ሊያስጨንቃት ይችላል፣ ብዙ ነገር ሊያስጠላት ይችላል። ነገር ግን ጊዜ ደርሶ ሲወለድ ግን ሰው ሆኖ ይመጣል፣ ሰው ሆኖ ይወለዳል፣ በረከት ሆኖ ይወለዳል፣ ትውልድ ሆኖ ይወለዳል፣ ሀገር ሆኖ ይወለዳል፣ መሪ ሆኖ ይወለዳል። ነገር ግን አጀማመሩ ከባድ ነው። አጀማመሩ ከባድ ሊከብድ ይችላል። ነገር ግን ጽንሱ ደርሶ ሲወለድ ሀገር ዶክተር፣ ኢንጂነር፣ አገር ማሪ ሆኖ ይወለዳል። ጅማሬ ላይ ያስጨነቀው ፍጻሜው ግን መልካም ይሆናል ማለት ነው። አንተ በብዙ መንገድ ግን እግዚአብሔር ነገር ጥለህ እግዚአብሔር በውስጥ ያስቀመጠው ለሀገር ለትውልድ የሚሆን ነገር ጥለህ ነገር ግን የማይሆን ነገር እንዳትገኝ እግዚአብሔር ባንተ ያስቀመጠው ነገር በአግባብና በስነ ስርዓት መጠቀም ሲገባ ይሄ ነገር ጥለህ ነገ ባንተ ህይወት ላይ የማይሆን ነገር እንዳይመጣ ብኩርናን አትሽጥ። እግዚአብሔር ባንተ ውስጥ ያስቀመጠው ብኩርናን አትሽጥ። እግዚአብሔር ባንተ ላይ ያስቀመጠው ብኩርና አትሽጥ። በጥቅማ ጥቅም አትሽጥ። በገንዘብ አትሽጥ። በሰዎች በማይሆን ጓደኞች አትሽጥ። ውጭ ሀገር በመሄድ አትሽጥ። በተለያየ መንገድ በመሄድ አትሽጥ። አሁን በተለያየ ሀገራት ላይ ያላችሁ ራያችሁ የጣላችሁ እግዚአብሔር በውስጣችሁ ያስቀመጠ ራይ ተራርጋችሁ የጣላችሁ ስራ፣ የክብር፣ ሌላ ነገር ሁሉ አጠቃላይ ይጥላችሁ የእግዚአብሔር ነገር ትታችሁ በራሳችሁ ዓለም ላይ ያላችሁ ሰዎች የእግዚአብሔር ነገር ጥሎ እግዚአብሔር ጥሎ ሄዶ የተሳካለ ሰው የለም። ዛሬ ነግራችኋለሁ። እግዚአብሔር አምላክ በኢየሱስ ክርስቶስም ለዘላለም ይርዳችሁ። እንደ መንፈሳዊ ሰውና እንደ እግዚአብሔር ሰው ነግራችሁ ብኩርናን አትሽጥ። የሚያሸጥ ነገር ሲመጣ ወግድ። እኔ ኢየሱስ ይሻለኛል፣ እግዚአብሔር ይሻለኛል። ውስጥ ያለው ራይ አይሸጥም፣ ጸጋው አይሸጥም፣ በምንም አይሸጥም። ስፍራ የሚያስለቅቅ ነገር ሲመጣ ስፍራን ለብኩርና ብለህ አትሽጥ። ስፍራን አትጣል። ስለዚህ እግዚአብሔር ካንተ ጋር ሆኖ ይዋጋል። እግዚአብሔር ካንተ ጋር ሆኖ ያስመልጣል። እግዚአብሔር ዳኛ ሆኖ ያስመልጣል። እግዚአብሔር ጠበቃ ሆኖ ያስመልጣል። ብኩርናን አትሽጥ። ወንድሜ ሆይ በውስጥ እግዚአብሔር ላስቀመጠው ነገር ተጠንቀቅ። እግዚአብሔር ባንተ ውስጥ ላስቀመጠው ነገር ጥንቃቄ ውሰድ። እግዚአብሔር አምላክ ይርዳችሁ። በዚህ በአጠቃላይ የሰማችሁ ይሄ መልእክት የደረሰላችሁ ሰዎች ሴቶችና ወንዶች በዓለም ዙሪያ ያላችሁ ይሄን መልእክት እንድታደርሱልኝ፣ በተለይ በውስጣችሁ ህልም ያላችሁ ራዕይ ያላችሁ በቢዝነስ በተለያየ መንገድ ነገር ግን እናንተ ከውርጫችሁና ከመንገዳችሁ የሚያስቀራችሁ የሚያስጨነግፋችሁ ብኩርናት እንደ ያዕቆብ አይነት አታላዮች እጮኛ መስለው የሚመጡ ባል መስለው የሚመጡ ሚስት መስለው የሚመጡ ነገር ግን ብኩርናችሁ የሚያስጥል ነገራችሁ የሚያስጥል ህልማችሁ የሚያስጥል ጸጋችሁ ከሚያስጥሉ ግን መሸሽ አለብህ። ብኩርናን አትሽጥ። መሸሽ አለብህ። እግዚአብሔር ጋር ከቆምክ እግዚአብሔር ጋር ቆሞ የከሰረ እግዚአብሔር ጋር ቆሞ የተጎዳ የለም። እግዚአብሔር ጋር ጨክኖ የጠፋ የለም። ነገሩ ይስተካከላል። ነገሩ ወደ እግዚአብሔር አየን ቦታ ይደርሳልና ስለዚህ ባለራዕዮች ስሙ። ባለራዕይ እግዚአብሔር ሰጥቶኛል፣ ጸጋ ሰጥቶኛል፣ ባለራዕይ ነኝ፣ እግዚአብሔር ራዕይ ሰጥቶኛል ብላችሁ በተለያየ መንገድ ከእግዚአብሔር ሰምቻለሁ የምትሉ ሰዎች ነገር ግን እግዚአብሔር ከሰማችሁ ስፍራችሁን የቱ ጋር እንደሆነ ለዩ። አትጣሉ። ስፍራችሁን ያዙ፣ ቦታችሁን ያዙ። ነገር ግን ብኩርናችሁን በጊዜያዊ ነገር ሊቀይር ሊሸጥ ሊያሸጥ የሚመጣ ነገር ካለ አትሽጡ፣ ሽሹ። ብኩርናችሁን ጠብቁ።
ውስጣችሁ ያለው ጽንሳችሁን ጠብቆ፣ ውስጣችሁ ያለው ጸጋ ጠብቆ፣ ውስጣችሁ ያለው ራዕይ ጠብቆ። ቢዝነስ ካለ ያ ቢዝነስ አሳድገው፣ አገልግሎት ከሆነ አሳድገው፣ ጸጋ ከሆነ አሳድገው፣ አመራር ከሆነ አሳድገው። እግዚአብሔር በውስጥ ያስቀመጠው ነገር ከነ ያዕቆብ አይነት አታላዮች ጠብቅና አስመልጥ። ራስን ጠብቅ። አስመሳይ ከሆኑ ሰዎች ራሳችሁን ጠብቁ። አስመሳይ ከሆኑ ሰዎች ራሳችሁን ጠብቁ። ብኩርናን ከሚያሸጥ ነገር እግዚአብሔር ይጠብቃችሁ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በዓለም ዙሪያ ያላችሁ ወገኖች ይሄ መልእክት ለብዙዎች እንድታደርሱ፣ ለብዙዎች እንድደርስና ለብዙዎች እንድታደርሱ በጌታ ፍቅር አሳስባችኋለሁ። ሰብስክራይብ አድርጎ፣ ሼር አድርጎ፣ ላይክ አድርጎ ለብዙ ሰዎች እንድታደርሱ በጌታ ፍቅር አሳስባችኋለሁ። እግዚአብሔር አምላክ ለዘላለም ይባርካችሁ። በተለይ ራእይ አለን። እግዚአብሔር ተናግሮናል። እግዚአብሔር እንዲህ ብሎናል። በድምጽ በህልም ተናግሮናል። በቃል ተናግሮናል። በነቢያት ተናግሮናል። እግዚአብሔር በተለያየ መንገድ በብዙ ጎዳና ተናግሮናል የምትሉ ሰዎች መንፈሳችሁን ጠብቁ፣ ህይወታችሁን ጠብቁ። እግዚአብሔር አምላክ ነገራቸውን በጊዜውና በሰዓት ሲሞን ከረጅም ጊዜ በኋላ ኢየሱስን በመቅደስ ውስጥ ግን ገና ማርያምና ዮሴፍ ይዘው ከመጣ በኋላ በወሬ በነቢያት የሰማው ነገር ኢየሱስን አየ፣ አቀፈ እንዳለ ስፍራችሁ አትልቀቁ። ነገራችሁን እግዚአብሔር ያሳቅፋል። ክብር ለእግዚአብሔር ይሁን። ጌታ ይባርካችሁ። እንጸልያለን። እግዚአብሔር አምላካችን ሆይ በዚህ ውስጥ ያሉ ወንድሞችና እህቶች እንድትረዳቸው እንድታግዛቸው ጸልያለሁ። አቤቱ የልቦናቸው አይን እንድታበራ፣ የውስጣቸውን አይን እንድታበራ፣ የመንፈሳቸውን አይን እንድታበራ፣ የልቦናቸውን አይን እንድታበራ በጌታ በኢየሱስ ነገን ጸልያለሁ። እግዚአብሔር አምላካችን አባታችን ሆይ እነሆ እንደ ያዕቆብ አታላይ ሰዎች፣ ከአታላይ እህቶች፣ ከአታላይ ወንድሞች፣ ከአታላይ አገልጋዮች፣ ከአታላይ መሪዎች፣ ከአታላይ ጓደኞች በኢየሱስ ስልጣን በቅንነት የሚሄዱ ነገራቸውን አጠቃላይ በብዙ አቅጣጫ ያሸጡ በላቸው ላይ የተራመዱ ጸጋ ከሚያስጥሉ፣ ህይወት ከሚያስጥሉ፣ ራእይ ከሚያስጥሉ፣ ነገራቸውን ከሚመቱ በኢየሱስም እንድትጠብቃቸው ነገን ጸልያለሁ። በጌታ በኢየሱስና ስልጣን የእግዚአብሔር አብሮነት፣ የእግዚአብሔር መንፈስ፣ የእግዚአብሔር ክብር ከላቸው ጋር አብሮ ከነሱ ጋር እንዲሆን በጌታ በኢየሱስም እኔ ግን እጸልያለሁ። ያዕቆብ አታሎ ወንድሙን አታሎ ብኩርና እንደወሰደ በረከቱን እንደወሰደ በእናቱ አማካይነት እነሆ የሚመስል ጭንብል ለብሶ ኤሳ አይነት ልብስ ለብሶ እግዚአብሔር ሆይ ብኩርናና በረከቱን እንደወሰደ ዛሬ ግን ጸልያለሁ። መንፈሳዊ ካባ ለብሶ መንፈሳዊ ማንነት ለብሶ ጭንብል ለብሶ ኢየሱስ ጌታ ነው ብሎ በስሙ መጥቶ አቤቱ ቅንነት የሚሄዱ ቅኑ ወንድሞችና እህቶችን ከሚያሰናክሉ ሁሉ እንድትጠብቃቸው ነገ ጸልያለሁ። እጃቸው ላይ ደም ያለባቸው፣ አመጽ ያለባቸው አጥማጅ ከሆኑ ወንድሞች፣ አጥማጅ ከሆኑ እህቶች እግዚአብሔር ጸጋቸው ይልማቸው ከሚያስጨረግፉ ሩጫቸው ከሚያስጥሉ እንዲያመልጡ በኢየሱስ ስም ነገ ጸልያለሁ። ነገራቸው ከሚያስፈቱ እግዚአብሔር ሆይ አገልጋይ ሳይሆን አገልጋይ፣ ነቢይ ሳይሆን ነቢይ ነኝ፣ ውሸታም እግዚአብሔር ሆይ ዘማሪ ሳይሆን ዘማሪ ብሎ ገንዘባቸው ህይወታቸው ከውጭ ሀገር ጌታ ጠርቶኛል የሌለ ትንቢት የሌለ መገለጥ በማናገር በማታለል የብዙዎች ገንዘብ የብዙዎች ህይወት የሚበዘበዙ አታላይ ያዕቆቦች በጌታ በኢየሱስ ስም እንዳያገኛቸው ነገ ጸልያለሁ። በጌታ በኢየሱስ ስም እግዚአብሔር ሆይ ጠላት ከመንገዳቸው ላይ፣ ጨለማ ከጎዳናቸው ላይ፣ ክፋት ከመንገዳቸው ላይ በጌታ በኢየሱስ ስም የተመታ ይሁን። ራእይን ጸጋ ከሚያስጥል መንገዳቸው ከሚያሰነክል መንገዳቸውን ከሚያበላሽ ሁሉ እንድትጠብቃቸው በጌታ በኢየሱስ ስም እኔ ጸልያለሁ።
እግዚአብሔር ሆይ በደም ሸፍናቸው፣ ከሁሉ ጠብቃቸው። መልካምነት ከነሱ ጋር። የጠላት ስራ አጭበርባሪ ከሆኑ ውሸታም ከሆኑ ወንድሞች በኢየሱስም ጠብቃቸው። ሾልኮ ከሚገቡ አመፀኞች የክርስትና ካባ የጌታን ካባ ያዕቆብ እግዚአብሔር ዳዊት የሳኦል ካባ በለበሰ ጊዜ አላስቀድም ባለ ጊዜ አውልቆ እንደጣለ እግዚአብሔር አምላካችን ሆይ ማውለቅ የሚገባ ነገር ግን ከእግዚአብሔር ያልሆነ ካባ ለብሰው ከእግዚአብሔር ስም ይዘው አታሎ ሊጥሉ ከሚመጡ በኢየሱስም አንተ አድናቸው። ገንዘባቸውን አንተ አድን፣ ራቸውን አንተ አድን፣ አይምሯቸውን አድን፣ መንፈሳቸውን አድን፣ ህይወታቸውን አድን፣ ዘመናቸውን አድን። ጣልቃ ገባላቸው። ወሮ በላ ከሆኑ ሌቦች አድናቸው። በአገልጋይ ስም ከሚነግዱ፣ በአገልጋይ ስም ከሚሰርቁ፣ በአገልጋይ ስም ከሚያጭበረብሩ፣ በአገልጋይ ስም ከሚሸውዱ አታላይ ከሆኑ በኢየሱስ ስም ገንዘባቸው፣ ህይወታቸው፣ ዘመናቸው እንድታስመለጥ ነገን ጸልያለሁ። እግዚአብሔር ሆይ አይናቸው ከብተ አንተ ያሳይ። ዘመናቸው ሁሉ የተጠበቀውን በደም ሸፍናቸው። ክፉ ሁሉ ከዘመናቸው ላይ ከመንገዳቸው ላይ የተነሳ ይሁን። ስለሰማ ተመስገን። ጠላት ሰይጣን የታሰረውን ስሜ ይባረክ በኢየሱስ ኃይለኛው ስም አሜን።